ሰላም ጤና ይስጥልኝ። ዛሬ ኤቭሪዴይ ሊደርን እንግዳ ይዤላችሁ የመጣሁት ዶክተር አማኑኤልን ነው። ዶክተር አማኑኤል በጥቁር አንበሳ ስፔሻላይዝድ ሆስፒታል የሕክምና ተማሪ ሲሆን የተለያዩ በጤና ዙሪያ እና ቴክኖሎጂን ያጣመሩ ስራዎችን እየሰራ ያለ ወጣት ልጅ ነው። የቴክ ሄልስ እና ደግሞ የኢትዮ ሄልዝ አላያንስ መስራች ሲሆን ከዛ በተጨማሪ ከ400 በላይ የጤና ባለሙያዎችን የ40,000 ሰዓት የሚያክል የበጎ አድራጎት ስራ ላይ ያሰማራ እና የመራ ወጣት ነው። ብዙዎቹ ስራዎቹ በዲጂታል ሄልዝ እና በዲጂታል ቴክኖሎጂ ላይ የተመሰረቱ ሲሆኑ ከዛ በተጨማሪ የተለያዩ የሪሰርች ስራዎች ላይ በአገር ውስጥም በዓለም አቀፍ በሆኑ ደረጃዎችም የሚሳተፍ ወጣት ልጅ ነው እና ዛሬ እንግዲህ እንግዳ አድርገን ይዘነው መተናል። የዛሬው ኢንተርቪዋችን በአማርኛ ይሆናል። መልካም ቆይታ። የኤቭሪዴይ ሊደር ወይ ደግሞ የሁል ቀን መሪ የሚለውን ስቴትመንት አባባል ስትሰማ ምን ትርጉም ይሰጣል አንተ? ኦኬ ሶ ቴንክ ዩ ሶ ኤቭሪዴይ ሊደር ለኔ አክቹዋል ዴፊኒሽን ኦፍ ሊደርሺፕ ያዘ ኮንሰፕት ነው ብዬ አስባለሁ። ምክንያቱም ሁለት ነገር አለ። እኔ ሊደርሺፕ ፖዚሽን እና ታይትል ኤንድ ኦልሶ ሊደርሺፕ አለና ሶ አንድ ሰው ሊደርሺፕ ፖዚሽን ስለያዘ ብቻ he is true leader or she is true leader ማለት ይከብደኛል። and አንድ ሰው ደግሞ ሊደርሺፕ ታይትል or ፖዚሽን ስለሌለው ሊደር አይደለም ማለት ይከብደኛል። so for me everyday leader is someone irrespective of his or her leadership position title ይኑራትም አይኑራትም in day to day activity የሊደርሺፕ ካራክተሮችን portray የሚያደርግ ሰው ነው ለኔ everyday leader. So it could be like taking initiatives, empowering others, influencing people around you, leading them. So እነዚህ አይነት ኢኒሺዬቲቮችን day to day life ላይ ያሳየ የሚሄድ ሰው is everyday leader. So it's not about having a leadership position or not. በጣም ቆንጆ አገላለጽ ነው የገለጽከውና ሊደርሺፕን ብዙ ጊዜ እውነትህን ነው የምናገናኘው ከፖዚሽኑ ጋር ነው እንጂ ስብዕናው ጋር አይደለም። right እና አሁን እንደገለጽከው ስብዕናው ነው ሊደርሺፕ ማለት ኤቭሪዴይ ሊደር የሁል ጊዜ መሪ ማለት ስብዕናው ነው። ፖዚሽኑ ላይ ተቀመጠም አልተቀመጠም የዛ ሰው ስብዕና ላይ የሚንጸባረቅ ነገር ስለሆነ ማለት ነው። በጣም ቆንጆ አድርገህ ነው የገለጽከውና ሰው ላንተ አሁን እንግዲህ ሜዲካል ስኩል ውስጥ ነህ፣ ኢንተርንሺፕን እየሰራ ነው፣ እየጨረስክ ነው። በጣም ደስ የሚል ጊዜ ላይ ነው ያለኸው ራይት? አስጨናቂ ረጅሙና አስጨናቂው ጊዜ እያለቀ ስለሆነና ልመልስህና ወደኋላ መጀመሪያ አንደኛ ሕክምና ውስጥ እንድትገባ ምንድን ነው ያነሳሳ? ከዛ ደግሞ ያ የመጣኸው መንገድ በኋላ እነ ቴክ ሄልዝን ወይ ደግሞ ኢትዮ ሄልዝ አላያንስን እንድትመሰርት እነዛን ሀሳቦች ደግሞ እንዴት ወለዳቸው ያ ጉዞ? ኦኬ ቴንክ ዩ ሶ ፈርስት ሕክምናን ጆይን ሳደርግ the story is a little different. I can't say በጣም ፓሽኔት ሆኜ ሜዲሲን ከልጅነት ያስቤ ማለት አልችልም honestly speaking. So I was high school ላይ አብዛኞቻችን ማትስ ፊዚክስ ላይ ጥሩ ከሆነ የምናስበው ሌላ ዳይሬክሽን ነው። it's not about the work የሆነ የሥራ ዓለም ላይ ያለውን ነገር አውቀነው ሳይሆን just በቃ ወደ ኢንጂነሪንግ ሳይት ላይ ማትስ ፊዚክስ ላይ በደንብ አለ ስለተባለ so እሱን ስለምንወደው ወደዛ መግባት እንፈልጋለን እና so the other side ደግሞ more community ውስጥ I have አንድ አክስት አለች health extension worker so community ውስጥ health care ላይ የምትሰራ እነሱ የሚሰሩትን ስራ ያለው and የሚያመጡትን ኢንፍሉዌንስ and also ያለውን health care disparity ምን አይል
ጋፕ እንዳለ ያለው ሶ አይ ዋንትድ ቱ ሄልፕ ከልጅነቴ ኮሚኒቲ አክቲቪቲዎች ላይ የተሳተፍኩ ነው ያደግኩት እና የሆነ ኮሚኒቲው ላይ በቃ አይ ኦልዌይስ ኒው ላይክ ሰምቲንግ ከኮሚኒቲ ጋር ወርጄ እንደምሰራ ግን ይሄ ሜዲሲን ግን የመግባት ሀሳብ አልነበረኝም። ደን 12ኛ ክፍል ጨርሰን ግቢ ምርጫ ስንሞላ ማይ ፋሚሊ ሌላ ኦፕሽን እንዳለውላ ኮንሲደር አላደረጉም። በቃ ሜዲሲን ኢዝ ሜዲሲን ኦፕሽኑም አልተሰጠኝም። እኔም ደግሞ ላይክ የሆነ ዲቴል ስለ ሁለቱም ሳይድ ሳጠና ትንሽ ዳይሌማ ውስጥ ገባኝ። ማይ ፋሚሊ ይሄን ይፈልጋል፣ አወር ኮሚኒቲም ይሄ ያስፈልገዋል፣ ሄልዝ ኬር ላይ በጣም ጋፕ አለ። እኔ ደግሞ ሞር አም አትራክትድ ቱ ዛት የሚለው በጣም ዳይሌማ ውስጥ ነበር። በብዙ ፕሬሸር ሜዲሲን ገባው። then I struggled the first 1 or 2 years ፊት ለማድረግ ትንሽ ከብዶኝ ነበር። ግን ዳት ይሄ ለኮሚኒቲ ያለኝ ነገር ስፔሻሊ during COVID-19 ላይ I was PC1 ጨርሰን year 1 ጨርሰን ወደ year 2 መሸጋገሪያ ላይ ነው ወደ PC2 የገባ ነውና ፕሪክሊኒካል year 2 ከመግባታችን በፊት ገና ቤዚክ ሳይንስ ምናምን የተማርነው PC1 ላይ ግን just because I was a medical student I wanted to help እዛ ክፍለ ሀገር ያው የሆሳና ልጅ ነኝ ወደ ሴንትራል ኢትዮጵያ እዛ ክፍለ ሀገር ካሉ ከኔ ከተማ ሜዲሲን ከገቡ ሰዎች ጋር አንድ ላይ ሆነንና ካምፔን ጀመርን ስለ COVID-19 awareness creation and we partnered with university local university ያለ እዛው አቸሞ የሚባል ከዩኒቨርሲቲው ፕሬዚዳንት ኦፊስ ጋር ፓርትነር አድርገን ኮሚኒቲ ላይ አውትሪች አክቲቪቲዎችን ማስተማር ጀመርን፣ ሶሻል ሚዲያ ካምፔኖችን ጀመርን። then that's when like health care ላይ መስራት በጣም ኢምፓክትፉል እንደሆነ የገባኝና more ወደዚህኛው ፓስ ኮሚት ማድረግ የጀመርኩት። then the more I learned like clinical year ገባው especially C1 ስገባ I think just I loved medicine በቃ clinical year ካየሁ በኋላ the impact like የሰው ላይፍ ላይ ሰዎችን እንደምናገዝ and also clinical medicine with public health with community works integrate ስናደርገው መምጣት የሚችለውን ኢምፓክት always እኔ ድራይቭ የሚያደርገኝ ኢምፓክት ነው ማለት የምሰራው everything ላይ የሆነ ኢምፓክት like ለምን አንድ ሰው ላይ አይሆንም ሁለት ሰው ላይ የሆነ ኢምፓክት ማምጣት ማልችል ከሆነ ያ ነገር ይደብረኛል አቆማለሁ። ኢምፓክት ማምጣት እንደምችል ሲገባኝ then COVID-19 ላይ የሰራሁት ስራ አለ። ከዛ ክሊኒካል year 1 ስገባ አንዳንድ መሳተፍ ጀመርኩኝ ይሄ ሊደርሺፕ ፖዚሽኖች ላይ ኮሚኒቲ ሄልዝ አውትሪች ፕሮጀክቶች ላይ then ሆስፒታል ደግሞ ጥቁር አንበሳ ብዙ ኬዝ እናያለን በጣም ኮምፕሊኬትድ የሆኑ ኬዞችን ቢሆኑ then እነሱንም ማየት ጀመርኩ። እነሱን እያየሁ ስመጣ I got interested like thankful ሆንኩኝ እንደውም my family እንኳንም እዚህ ያስገቡኝ አይነት ነገር I loved it and now I think that it's the place that I belong ብዬ ማሰብ የጀመርኩት አሁን ላይ እንደዛ ነው ማሰበውና first uncertainty ነበር። አሁን ግን throughout those journey በጣም ኢንትረስትድ ነኝ። ሞር ደግሞ ኢምፓክት ለማምጣት ድራይቭ የሚያደርግ ኢነርጂ አግኝቻለሁ። ዋው በጣም ደስ ይላል። ምንድነው ላቭ አት ፈርስት ሳይት አልነበረም። ቀስ እያለ that's very ደስ የሚል አገላለጽ ነው የገለጽከው። and ብዙ ሰዎች እንዳልከው ሕክምና ውስጥ የሚገቡት ብዙዎቹ significantly large portion actually በቤተሰብ ግፊት መሆኑ ይገርማልና ያ ስቶሪ it seems like ተደጋጋሚ ስቶሪ well because ከፕሬስቲጅ ጋር ይገናኝ የነበረ ሙያ ስለነበረ ነው I guess especially በወላጆቻችን generation right so ቅድም እንዳልኩ መጀመሪያ ውስጥ የሰውን የመርዳት ፍላጎት ነበረ፣ ኢምፓክትፉል ስራ የመስራት ፍላጎት ነበረ። Medicine was just a great means to achieve that. ሌሎቹ ፕሮጀክቶች ታዲያ እንዴት መጡ ከዚህ በኋላ? እነ ኢትዮ ሄልዝ አላያንስ የሚሆን አዲሱ ፕሮጀክት ቴክ ኢትዮጵያ የሚሆን? Okay, thank you. So my journey like በደም ኢንጌጅ ከኮቪድ እንትን በኋላ በደም ኢንጌጅ ነው መሆን የጀመርኩት
ክሊኒካል ይር 1 መጨረሻ አካባቢ ላይ ነው። ሶ ማለት ስለ ሊደርሺፕ ስለነዚህ የሆነ ኢምፓክት ለማምጣት ያለው ኮሚኒቲ ሄልፕ ለማድረግ ያለኝ ድራይቭ እንዳለ ሆኖ ግን ይሄ ፎርማል ኢንስቲትዩሽኖች ላይ ገብቶ ይሄ ኦርጋናይዜሽኖች ላይ ወይም ደግሞ ይሄ አሶሲዬሽኖች ላይ ገብቶ የመስራት እንትኑ ብዙም ልምዱ አልነበረኝ። ማለት ዊዝ ፍሬንድስ ምናምን ተሰባስበን የሆነ ነገር ልንሰራ እንችላለን። ግን የሆነ ፕሮግራም አየሁ ቴሌግራም there is opportunities desk የሚባል ነገር aspires leaders program የሚባል ነገር አየሁ። then it's like with Harvard ፕሮፌሰሮች የጀመሩት ፕሮግራም ነው and it's free and also for first generation university students የሚል ነገር አየሁ ነው እስቲ ልሞክረው ብዬ then I started applying. even LinkedIn ያስከፈቱኝ እነሱ ናቸው። ለነሱ አፕሊኬሽን ማንዳቶሪ ነበር። so that's when I opened my LinkedIn account. then apply አደረኩኝ። I got accepted. then እዛ ፕሮግራም ላይ ቤዚክስ በጣም I don't know they are smart people. እስካሁን like for my journey ትልቅ contribution አላቸው እና their program it's online and ለተጠቀመው ደግሞ ኦንላይን ሆኖም from basics ነው የሚጀምሩት ከዜሮ ማለት LinkedIn አካውንት ከማስከፈት what's leadership ለኔ it was a perfect program. ሁሉንም ነገር ከዜሮ የሚጀምር ፕሮግራም ነው። so እዛ ፕሮግራም ላይ like throughout the modules እየሄድኩ በጣም ብዙ ነገር ተማርኩኝ። ኢምፓወርድ መሆን ጀመርኩ። ግሎባል ፐርስፔክቲቭ መስጠት ጀመረ። like ከሁሉም ካንትሪስ ነው ፕሮግራሙና ከብዙ ሰዎች ከተዋወቅኩኝ then even they had like ይሄ አፕሊኬሽን የሚለውን ኮንሰፕትም እዛኔ ነው ማለት የሆነ ነገር አፕላይ አድርጎ ማግኘት ምናምን እዛ ፕሮግራም ላይ ነው የተማርኩት። then about CV የመጀመሪያ CV ነው ያዘጋጀሁት እዛ ነው። so ስለ CV አዘጋጃጀት every detail ብዙ ነገር አስተማሩን። then እሱ ፕሮግራም እንዳለቀ there was an application ሌላ leadership program አገኘሁ። if you know young Africans leadership initiative ኬንያ ላይ ነበር። it's former president ባራክ ኦባማ ያስጀመረው ፕሮግራም ነው። it's one month leadership program full time and full time ማለት በቃ ከጠዋት እስከ ማታ 1 ሰዓት አይነት ፕሮግራም በጣም ኮምፓክት ነው። በጣም ኢምፓክትፉል ፕሮግራም ነው። so ለሱም ፕሮግራም አፕላይ አደረኩኝ። then it had interview ምናምን ላኪዮኝ አክሰፕት አደረጉኝ። so ከዛ ፕሮግራም በኋላ እዛው ፕሮግራም ላይ ሄድኩኝና it's all about this program it's all about impact transformation ዩዝ ላይ ፎከስ ያደረገ ነው። so ኬንያ ነበር እና እዛ ፕሮግራም ላይ actually empowering ነገር ያገኘው ተዛ ነውና even የኢትዮ ሄልዝ አሊያንስን ኦርጋናይዜሽን ፕላን የጻፍኩት እዛ ትሬኒንግ መሃል ሆኜ ነው። እንደ አይነት ኦርጋናይዜሽን በዚህ አይነት መልኩ ያልኩ I wrote እና the whole organization idea ነው የተመለስኩት። C1 ጨርሰን ነበር እዛ ሄድኩት። then C2 ስመለስ then the whole plan ይዤ ነው የመጣሁት። ከዛ እንደተመለስኩኝ ነው ከጓደኞቼ ጋርም የዶርም ልጆችም አሉ then ሌላም እንደዚህ አይነት ነገር ኢንተረስትድ የሆኑ ልጆችን አናገርኩና ለምን ጀምርም አልኩ። ኢንተረስትድ ሆኑ። then ወዲያው ነው ዶክመንቶችን ማዘጋጀት ምናምን ይሄ CSO ማስመዝገብ የመንግስት ፕሮሰስ so ወዲያው አስመዘገብ ነው። ከዛ ኢትዮ ሄልዝ አሊያንስ like with this ቅድም ባልኳቸው ሁለት ፒላሮች ይሄ empowering young health professionals and also community health outreach project እንሰራለን ብለን በሁለት ፒላር መንቀሳቀስ የጀመርነው ያኔ ነው እና so ኢትዮ ሄልዝ አሊያንስ was born በዛ journey. so it has been 2 years 2 ዓመት ከምናምን ከጀመርን then በጣም ብዙ ሊደሮችን ማግኘት ጀመርን። in our leadership team it is volunteer based so ወደ 37 ምናምን leadership team ነበረን and also about 600 registered እና like በአመት ብዙ ሰዓት የሚሰጡን ወደ 600 volunteer pool አገኘ። then በጣም ብዙ community health outreach ፕሮጀክቶችን ሰራን። leadership development ፕሮግራሞችን አካሄድን እና that's how we started ኢትዮ ሄልዝ አሊያንስ። ከዛ then ኢትዮ ሄልዝ አሊያንስ ላይ እንደዛ እየሰራው እንደሚደል ያው ሊደርሺፕ ፕሮግራሞችን መሳተፍ አላቆምኩም። ማለት ብዙ ኦንላይን ሊደርሺፕ ፕሮግራሞች ላይ ሳተፍ ነበር። ምክንያቱም I always believed like principle አንድ ሰው እየሰራ መማር አለበት እየተማረ ነው መስራት ያለበት እና so when I lead a team ኢትዮ ሄልዝ አሊያንስ ፋውንደር again እንደ ኤግዚኪዩቲቭ ዳይሬክተር እንደ ፕሬዚዳንት ስመራው ገና ሜዲካል ተማሪ ነኝ። so this is a new thing ለኔ so
መማር አለብኝ እና ኦልዌይስ ለርኒንግ ኦፖርቹኒቲዎችን እፈልግ ነበር። ሶ ሚሊኒየም ፌሎሺፕ ኤንድ ኦልሶ ዩፒጂ የሚባል አለ፣ ዩናይትድ ፒፕል ግሎባል ሰስተናቢሊቲ ሊደርሽፕ ፕሮግራም አንድ ሌሎችም ሊደርሽፕ ፕሮግራሞች ላይ አፕላይ እያደረገባው እየተማርኩ የሰራው ሲቱ መጨረሻ አካባቢ እንዲህ ዲጂታል ሄልዝ ላይ ኤክስፖዝ ስለ ዲጂታል ሄልዝ ማንበብ ጀመርኩ። ምንድነው ዲጂታል ሄልዝ እንደ ኮሚኒቲ እና ኢምፓክት ማምጣት ይችላል። ያለንን ሪሶርስ አየው ማለት ሞርደም ቴክኖሎጂ ላይ ኢንጌጅድ የሆኑ ሰዎች ነበሩ አጠገባችን ላይ። ሶ ቲም ፎርም ማድረግ እና ቴክ ሄልዝ የሚባል ሞር ሄልዝ ኬርን አክሰሰብል ለማድረግ and also timely availability-ውን ለመጨመር ቴክ ሄልዝ የሚባል ስታርታፕም ከዛ በኋላ ጀመርን ማለት ነው። እና ሶ throughout my path እነሱን የፋውንድ ያደረኳቸው ኢኒሺዬቲቭ ናቸው። ግን ሌሎች ፖዚሽኖች ላይም አዘ ዳይሬክተር አዘ ቫይስም እና ደግሞ አዘ ፕሮጀክት ኮኦርዲኔተርም ሆኜ የሰራሁባቸው ብዙ ኦርጋናይዜሽኖች አሉ ላይክ ኢን ኢትዮጵያን ሜዲካል ስቱደንት አሶሲዬሽንስ and also other initiatives as a volunteer experience አለ። ዋው በጣም ኢንስፓየር የሚያደርግ ነገር ነው የነገርከኝ። ስፔሻሊ አት ቨሪ እንደዚህ በጣም ያንግ በሆነ እድሜ ላይ በወጣትነት ጊዜ ሜዲሲን በራሱ ከባድ ነው፣ ስትሬስፉል ነው። ከዛ በኋላ ደግሞ ፕሮአክቲቭሊ እንደዚህ አይነት ኦፖርቹኒቲዎችን እየፈለጉ ራስን ለማሳደግ መሞከር አስፈላጊ ነገር ነው እና አይ ቲንክ እሱም ነው ያንተ ፓዝ ሪፍሌክት የሚያደርገው። ሜንሊ ምንድን ነው ውስጥ እስካለ ድረስ ሁሉንም ነገር ዲስከቨር ለማድረግ ሁሉንም ፓርት ኦፍ ማንነትን ዲስከቨር ለማድረግ ጊዜ መስጠት አለብህ ኢንስቴድ ኦፍ በቃ ይሄ ነው አሁን የገባበት በቃ ይሄን ብቻ ነው ማደርገው ከሚለው ይልቅ እና አይ ላቭ ሃው ያንን ፓዝ መውሰድህ አዘርዋይዝ ማታረጋቸውን ነገሮች ማስደረጉ። ለምሳሌ ሊንክድኢን አካውንት መክፈት ላይክ ኢትስ ቬሪ ሲምፕል አይደል? ግን ኔሴሲቲው አይታይህም ነበር ቢፎር ዳት ፖይንት። ሲቪ መጻፍ፣ ሌሎች ሊደርሺፕ ፕሮግራሞች ላይ መሳተፍ ብዙ ነገር ነው አንሎክ ያደረገው ጀስት ቢካዝ ፕሮአክቲቭሊ ያንን ስቴፕ በመውሰድ ሰው በጣም ብዙ ሰው ሊማርበት የሚችል ኤክስፒሪየንስ ነው አሁን የነገርከኝ። እና ከዛ በኋላ ደግሞ የተወለዱት ፕሮጀክቶች እነዛን ኢንዴቨሮች በመውሰድ የተወለዱት ፕሮጀክቶች ደግሞ ትልቅ ኢምፓክት ያላቸው ጀነሪክ የሆኑ ፖቴንሻል የማደግ ፖቴንሻል ያላቸው ነገሮች ናቸው እና ኢትስ ቬሪ ኢንስፓይሪንግ። ሶ በዚህ ፕሮሰስ ላይ የሆነ ሰዓት ቅጽበት ጊዜ አጋጣሚ ነበረ ከተሳታፊ ወደ መሪነት ትራንዚሽን እንዳረግ ወይ የመሪነት ስብዕናን እያያስክ እንደሆነ ያወክበት አጋጣሚ ነበረ ወይስ it's just ወጥ የሆነ ነገር እና ዝም ብለህ በቦታውና በሰዓቱ ላይ ኦኬ እየመራው ነው ለካ የሚለው ኮንሰፕት ላይ ነው የደረስከው ወይስ was there a turning point realize ያደረከው ከተሳታፊነት ወደ መሪነት መቀየርህ? Okay, so there was a moment በደም realize ያደረኩት it was Aspires Leaders program it was 2022 ሴፕቴምበር አካባቢ ነው የጨረስኩት። ሶ እሱን ጨርሼ በኋላ ነው ሞር ወደ አሶሲዬሽኖች ኤክስፖዝድ መሆን ጀመርኩኝና ኢትዮጵያን ሜዲካል ስቱደንትስ አሶሲዬሽን አለ ሶ አዲስ አበባ ወይ የኛ ኤምሳ አዲስ አበባ የሚባለው ብራንች ላይ የሚዘጋጁ ፕሮግራሞች ነበሩ። ሶ እነሱ ፕሮግራሞች ላይ መሄድ ጀመርኩኝ። አንዳንድ ፊልድ ቪዚቶች ይኖራሉ፣ ሊደርሺፕ ትሬኒንጎች ይኖራሉ። ሶ እነሱ ፕሮግራሞች ላይ መሄድ ጀመርኩኝ። እነሱ የሚያዘጋጇቸው ቮለንቲር አክቲቪቲዎች ነበሩ። ሶ ጀስት ፓርቲሲፓንት ነበርኩኝ። ሶ መሄድ ጀመርኩኝ። then in the middle like on my like third or fourth encounter with the association የሆነ ነገር ኮኦርዲኔት ማድረግ ጀመርኩኝ። ማለት አሁን ቮለንቲሮች ከሄዱ አሁን ከጥቁር አንበሳ የሆነ ቦታ የሚሄዱ ቮለንቲሮች ካሉ እነሱን ኮኦርዲኔት አድርጎ አንድ ላይ ሰብስቦ ይዞ መሄድ ትናንሽ ሮሎች ናቸው፣ ግን it was the beginning እና እንደዛ እንትን ማድረግ ጀመርኩኝ። then ከዛ ሌሎችንም ይሄ ኮል አውት አውጥቶ ቮለንቲር ማድረግ የምትፈልጉ የሆነች ቮለንቲር ፕሮግራም ኮኦርዲኔተር ሆኜ
ሶ እዚህ ቦታ ቮለንቲር የምታደርጉ ብዬ ኮል አውት አውጥቼ ምናምን ይዤ መሄድ ጀመርኩኝ። ከዛ በኋላ ዋው ማለት እኔ ውስጥ ያለ ብዬ ማመን ጀመርኩኝ። በቃ ሊድ የማድረግ ኢኒሺዬቲቭ የመውሰድ ነገር ማለት something ኢቨን የሆነ ብዙ ቢሎንግ እንደሚያደርጉ የሚሰማቸው ሰዎች አሉ አሶሲዬሽኑ ላይ፣ ግን it was just my beginning so ግን የሆነ አክቲቪቲ ላይ ኢኒሺዬቲቭ ማይወስድ ሰው የተመደበ ሰው ከሌለ እኔ ነበርኩ ኢኒሺዬቲቭ ለመውሰድ ቶሎ የምነሳው። I was close for that then ከዛ በኋላ እንደዛ ማድረግ ከወር በኋላ there was a call out position ማለት እንትኖች ስታንዲንግ ኮሚቴዎች አሉ አሶሲዬሽኑ ላይ so there was standing public health interested መሆን ስለጀመርኩኝ ስታንዲንግ ኮሚቴ ኦፍ ፐብሊክ ሄልዝ ይባላል። so ፖዚሽኖች ወጡ ዳይሬክተራል ፖዚሽኖች so ዳይሬክተር ሚል ኮል አውት ወጣ። then why wouldn't I apply like director ለምን አፕላይ አላደርግም ማለት እችላለሁ I can't do it አይነት ነገር በዛ ፕሮሰስ ውስጥ ፊል ማድረግ ጀመርኩኝና አፕላይ አደረኩኝ። then ተመረጥኩኝና ዳይሬክተር ሆንኩኝ። so እዛች ወቅት ላይ ነው something initiative መውሰድ እንደምችል even like someone የተመደበ ሊደር ከሌለ የሆነ ነገር ሊድ ለማድረግ ሰዎችን እንደማልጠበቅ and also even not only me but ባጠገብ ያሉ ሰዎችም እንደዚህ ኢምፓክትፉል ነገሮች ላይ እንዲሳተፉ more influence ማድረግ እንደምችል ፊል ማድረግ ጀመርኩት ያኔ። so ሌሎች ነገሮች ከዛ በኋላ ይቀጥላል። ያው ደስ ይላል። I think so ካነሳቸው ነጥቦች ላይ ኢምፖርታንት ነጥቦች አሉ ባይ ዘ ወይ ያነሳቸው። I don't know ማለት ላንተ ናቹራል ስለሆነ ወይ ውስጥ ያለ ነገር ስለሆነ ቀላል ሊመስል ይችላል፣ ግን አንደኛው ኢኒሺዬቲቭ መውሰድ ነው። ኢኒሺዬቲቭ መውሰድ በጣም ኪወርድ ነው እዚህ ላይ። ለምን ብዙ ሰው እድሉ እስኪሰጠው ነው የሚጠብቀው አይደለ? ሳይድ ላይን ላይ ይቆምና በቃ ስላልተጋበዝኩኝ እንግዲህ ምን አደርጋለሁ አይነት ነገር ነው የሚለው። አንተ ግን የሆነ ነገር ሲፈለግ ኦኬ አም ሂር እያልክ ነው ቮለንቲር ያደረከው። the other thing ሁለተኛ ያነሳው I think በጣም ኢምፖርታንት ፖይንት እኔ የተማርኩት ከዚህ ኮንቨርሴሽን አሁን ከነገርከኝ is small roles ይመስላሉ። that's very important አይደለ? የሮል ስሞል እና ትልቅ የለውም። ያ ሮል ባለህበት ቦታና ባለህበት አጋጣሚ ትንሽ ሊመስል ይችላል፣ ግን አንተን ወደ ትልቅ ነገር እንደ ስቴፒንግ ስቶን የሚወስድ ነገር ነው right? so የሮል ትንሽና ትልቅ የለውም። ሶስተኛው እንዳልከው የምትፈልገውን ነገር ታውቅ ነበር አንተ even though you're younger than 24 25 right now, right? How old are you? Yeah, 26 actually. Okay, so you're very young. Yeah, የሆነው እንግዲህ C1 ምናምን እያለህ ነው። so to be honest frontal cortex actually also till 25 fully develop right? so እና even በዛ ስቴጅ ላይ ራሱ የምትፈልገውን ታውቅ ነበር which is ለምሳሌ public health ላይ interested ነኝ። so it's very important even young ሆነ we need to have የሆነ አይነት understanding about ourselves and what we want። ምክንያቱም ጊዜ ማለፉ አይቀርም፣ ኦፖርቹኒቲ መምጣቱ አይቀርም፣ ግን not taking that time of እኔ የምፈልገው ይሄንን ነው የሚለውን ከራሳችን ጋር ንግግር ባለማድረጋችን ግን አጋጣሚዎች ሊያልፉን ይችላል። አሁን አንተ ያንን ስለራስህ ስለምታውቅ ነው ጊዜ ወስደህ ስላወቅህ ነው አይደለ? ልክ ኦፖርቹኒቲ ሲመጣ okay this is የምፈልገው ነገር ነው። so those are great lessons that you have shared, very important. ማንኛውም ሰው ወደ ማንኛውም ፓዝ ሊገባ ሲል የሚያስፈልጋቸው ራሱን ማስታጠቅ ያለበት ትጥቆች ናቸው their armors አይደለም? so thank you በጣም ቆንጆ እንትን ነው ሼር ያደረከው። so take health care more accessible ለማድረግ ነው ዋናው ዓላማው ብለህ ቅድም ሜንሽን አድርገሃልና whether በቴክ ሄልዝ የሚሆን more በቴክ ሄልዝ ግን even በኢትዮ ሄልዝ አላያንስ ምን አይነት ችግሮችን ለመፍታት ነው ኤም የሚያደርጉት ፕሮጀክቶች? ቤዚክ የሆነ ተመሳሳይ ቲም አላቸው፣ ጽንሰ ሀሳብ አላቸው ከኋላ ፑሽ የሚያደርጋቸው
ወይስ የተለያየም ከሆነ ደግሞ ምን አይነት የተለያዩ ቻሌንጆችን ወይም ቤሪየሮችን ነው ሄልሲ ሲስተም ውስጥ አድረስ ማድረግ የሚፈልጉት? ኦኬ ቴንክ ዩ። ሶ እንትን የሚላቸውም ነገሮች አሉ። አብዛኛው ሲሚላሪቲ አላቸው። ሶ የሚያመሳሰላቸው ኤሪያዎች አላቸው። አንደኛው ብቻ ሶልቭ የሚያደርገው አንደኛው ሶልቭ ሊያደርገው የሚችላቸው ኤሪያዎች አሉ። ሶ ሄልዝ ኬርን አክሰሰብል ለማድረግ ማለት ሁለቱም በተለያየ አይነት መንገድ ነው አክሰሰብል ሊያደርጉ የሚችሉት። if we take ኢትዮ ሄልዝ አሊያንስ ቮለንቲር ኔትወርክ አለን then in different like non-communicable diseases, maternal child health, mental health እነዛ ኤሪያዎች ላይ እንትን አለን። ይሄ ቮለንቲር ፑል አለን በእያንዳንዱ ቶታል ወደ 600 ምናምን ቮለንቲር። ሶ እነዛ ሰዎች ኮሚኒቲ ውስጥ ሄደው ኮሚኒቲ ሌቭል ላይ ወርደው ሄልዝ ኤጁኬሽን ሲሰጡ ስክሪኒንግ ሲያደርጉ ኦር ሜዲካል ፍሪ ሜዲካል ሰርቪስ ስንሰጥ አክሰሰብል ማለት ሞር አዘርዋይዝ ማግኘት የማይችሉ ሰዎች ጋር ሄልዝ ኬርን ያሉበት ድረስ ሄዶ አክሰሰብል ማድረግ ነው አንደኛው ኢትዮ ሄልዝ አሊያንስ ላይ። ሶ ሞር አክሰስን ይፈጥራል። that's volunteer based and also that direct community ላይ በመሄድ ነው። ሶ ቴክ ሄልዝ ላይ ስንመጣ ደግሞ it's more of it's digital platform. So we use digital technologies to make healthcare accessible and our approach ብዙ አይነት approach አለ። አሁን ያለበት stage is ሶሻል ሚዲያን በመጠቀም like TikTok and YouTube በመጠቀም accessible ማድረግ ነው and also grow የምናደርግበት ዳይሬክሽን አለ። for example like the mobile app አሁን እየሰራን ያለ ነው ሰው ሄልዝ ሰርቪሶችን በደንብ ቶሎ ኢዚሊ አክሰስ ማድረግ እንዲችል ፕሮፌሽናሎችን ኢዚሊ አክሰስ ማድረግ እንዲችል የሚያግዙ ነገሮች ናቸው። ሶ ሁለቱም ኢትዮ ሄልዝ አሊያንስም ቴክ ሄልዝም በየራሳቸው ዳይሬክሽን ሄልዝ ኬርን አክሰሰብል ሊያደርጉ ይችላሉ። ሶ and also አንድ ቴክ ሄልዝ ላይ ሌላኛው ሞቷችን is timely የሆነ ሄልዝ ሰርቪስ ነው። ሶ ብዙ ጊዜ ስናይ ሄልዝ ኬር ላይ በጣም it's difficult ኢትዮጵያ ውስጥ ሄልዝ ኬር ታይምሊ በሆነ መንገድ ማግኘት በጣም ከባድ ነገር ነው። እኔ አንዳንዴ ማስተውለው ላይክ አይደለም ሌላው ምንም ከሄልዝ ኬር ጋር የተገናኘ ቤተሰብ የሌለው ፋሚሊ ቅርና አሁን ሜዲካል ኢንተርን ሶ በየሆስፒታሉ በየሆነ ቦታ ጓደኞች ሊኖሩኝ ይችላሉ። ሶ እንደዚህ ኢቨን በሶሻል ምናምን ራሱ ሄደ it takes like አንዳንዴ ቀላል ሰርቪስ like የሆነ ቀለል ያለ ቴስት አድርጎ ለመመለስ ለመታከም ፉል ዴይ ሊወስድ ይችላል። ሶ በጣም ታይም ኮንሱሚንግ ነው። the line ሰልፎቹ አሉ ወረፋው አለ and also ሐኪሞቹን አክሰስ ማድረግ አለመቻል ለዛ ስፔሻሊስቶችን አለማግኘት and ብዙ ነገር ታይም ኮንሱሚንግ ነው እና ሶ one thing we are working on is timely health service እንዲኖር like አንድ ሰው ለምሳሌ ቀድሞ ስኬጁል ቢያደርግ then and also ሰዓት everything ስኬጁሉን አውቆ ቢሄድ በጣም like ታይምን ሴቭ ያደርጋል። በዚህ ጊዜ ደግሞ ታይም is like ከገንዘብ የበለጠ ብዙ ነገር መስራት የሚቻልበት ነገር ነው። ሶ አንድ ሰው ታይሙን ሴቭ አድርጎ and also ሄልዝ ኬር አክሰስ ለማድረግ መጥቶ የሰው ልጅ ረጅም ሰዓት ሲቆይ is ሜንታል ሄልዝ ላይም ኢምፓክት አለው ብለን እናስባለን። ምክንያቱም like ኢመርጀንሲ ዲፓርትመንት ላይ አንድ ሰው ኢመርጀንሲ ሄዶ or OPD ሄዶ ረጅም ሰልፍ ላይ ቁጭ ብሎ እንዳለ የሚያየው ማለት አንደኛ የሰው ልጅ በኔቸሩ ሰልፍ ላይ መጠበቅ አይፈልግም ማለት ያበሳጨዋል። ረጅም ሰዓት ቁጭ ብሎ ምንም ሳይሰራ ላይን ላይ መጠበቅ። ሁለተኛ ደግሞ በጣም ብዙ የታመሙ ሰዎችን ነው ማለት በቃ I don't know ሄልዝ ኬር ፕሮፌሽናልስ ስለሆንን we are trained ለዛና ማኔጅ ልናደርግ እንችላለን። ግን የሰውን ልጅ ብዙ ስቃይ ሲያይ ኦልሬዲ የታመመ ሰው የሆነ ኢምፓክት አለው on their health and also ታይማቸውን የአቴንዳንት አለ ቤተሰብ አብሮ ነው የሚሄደው። ሶ ያንን ባሪየር በመስፈር ሞር የሰው ልጅ በታይምሊ ሄልዝ ኬርን አክሰስ እንዲያገኝ ለማድረግ ነው አንደኛው የምንሰራው እና ሶ ይህን ነገር ስንሰራ ሆስፒታል ብቻ አይደለም ወይም እንትን ብቻ አይደለም ወይ ፕራይቬት ሆስፒታሎች ጋር ብቻ አይደለም። የኛ አፕሮች ዩኒክ የሚያደርገው they are diagnostic centers, they are pharmacies. health care ሲባል the whole system ነው። ሶ
ሁሉም ሲስተም ላይ ነገሮችን ኤፊሽንት አድርጎ ታይማቸውን ሴቭ አድርጎ ቶሎ ቶሎ ማግኘት የሚችሉበትን አይነት ሲስተም ነው እየፈጠረን ያለ ነው። ሶ ዳት ሜክስ ከኢትዮ ሄልዝ አላያንስ ቴክ ሄልዝ ላይ የምንሰራውን ስራ ዩኒክ ኤንድ ሶ ሁለቱም በየራሳቸው ፊልድ ሄልዝ ኬርን አክሰሰብል ያደርጋሉ። ግን ሞር ታይም ሴቪንግ ላይ ኤፊሽንሲ ላይ በደንብ ቴክ ሄልዝ ላይ እየሰራ ነው። ጥሩ ማለት አክሰሲቢሊቲ ነው አይ ቲንክ ዋናው ኤም እንዳልከውና አቅርቦት ችግር አለ ከዲማንድ ይሁን ከሰፕላይ ይሁን ችግሩ ያው የኛ አገር ኢትዮጵያ ላይክ በWHO ስታንዳርድ ራሱ የሕክምና የጤና ባለሙያ to population ratio ሚኒመሙን ራሱ ገና far from it እና ያ ፓርት ትልቅ ኮንትሪቢዩተር ነው ለዚህ ኢሹ። እንዳልከው ኤፊሽንሲ ደግሞ ሌላኛው ነው። ኤፊሽንትሊ ራን የማያደርጉ ሲስተሞች ስለሆኑ ኢምፕሊመንት የሚደረጉት ዩዥዋሊ ሲስተሞቹ አሁን እንዳልከው ከኛ የወጡ ሲስተሞች አይደሉም። they're just ከሌላ ሲስተም መጥተው ቀጥታ ያለምንም ሞዲፊኬሽን አፕላይ ይደረጉና ከዛ የኛን ካልቸራል ኮንቴክስት ሳይኮሎጂካል ኮንቴክስት ምናምን አይወስዱም into consideration እና ያ ኢንኤፊሽንሲውን ያመጣዋል። ምክንያቱም ያለመደውን ነገር ነው ሰው ላይ እየጫንከ ያለው አይደለ ላይክ so it's የሆነ አይነት ግጭት የሚፈጥር ነገር አለ እውነትን ነውና that's good በሙሉ ፕሮጀክቶቻችሁ አክሰስ አቅርቦት ላይ ነው ጠንክረው የሚሰሩት which is I think one of the biggest barriers healthcare delivery ላይ በተለይና ጥሩ ሶሉሽኖች ናቸው ብዬ አስባለሁ። ሞር እያደጉ ደግሞ ሲሄዱ በተለይ ቴክ ሄልዝ ገና እየጀመረ ስለሆነ I think in the long run ብዙ ጥሩ ውጤቶች የምታገኙበትም እናይበትም ፕሮጀክት ይመስለኛል። so አሁን የተወሰነ አንስታችኋል ሞባይል አፑን ቴሌግራም ቦት እነዚህ የቴክኖሎጂ ምን እንደሆነ የሚባሉት ቴክኖሎጂስ I guess በአማርኛ ለመተርጎም አንዳንዶቹ ቃላቶች ትንሽ ያስቸግራሉ። ግን እነዚህ ቴክኖሎጂስ ምን ያህል ቦታ አላቸው? ምን አይነት ቦታ አላቸው? you think ብዙዎቹን ችግሮች የመፍታት አቅምና ሚንስ ናቸው ወይስ እንደ ደጋፊ ነው የምንጠቀማቸው? ምንድነው የምታየው? whether already exist የሚያደርጉ ሶሻል ሚዲያዎችን ብቻ ሳይሆን even AI እና ሌሎች ዲጂታል ቱሎችን ሄልስኬር አቅርቦትን አክሰስ ላይ በተለይ ቅድም እንዳነሳው ሴንትራል ናቸው? ደጋፊ ናቸው? እንዴት ነው ኢንተግሬት የምናደርጋቸው? ኦኬ ሶ ዲጂታል ቴክኖሎጂስ በራሳቸው መቆም የሚችሉ ነገሮች አይደሉም። በተለይ ሄልዝ ኬር ላይ without human touch ዲጂታል ቴክኖሎጂ ብቻውን መቶች አይቻልም። ግን they are very central support ማድረግ ላይ the health professionalsን support ማድረግ ላይ AI these mobile apps this both I believe they will have and they have በጣም ትልቅ ሮል እና especially in the future አሁን ዲቨሎፕመንት ላይ ያሉ በጣም ብዙ ፕሮጀክቶች አሉ ኢንተርናሽናሊም ሎካሊም ሶ እነዛ ነገሮች ዲፕሎይ ሲደረጉ በተለይ for Africa especially for Ethiopia በጣም ትልቅ ችግሮችን ይፈታሉ ብዬ አምናለሁ። even they are like አሁን እየተጀመሩ ያሉ ነገሮች ባለፈው I was in a conference ይሄ ኢንተርናሽናል ኮንፈረንስ on primary health care የሚባል ትናንት ያለቀው ኮንፈረንስ ነው አዲስ አበባ። ሶ ብዙ ዲጂታል ሶሉሽንስ ፕሬዘንት ሲደረጉ ነበር። ያው ፕራይመሪ ሌቭል ላይ ነው ፕራይመሪ ሌቭል ላይ ዲቨሎፕ እየተደረጉ ያሉ በጣም ብዙ ሶሉሽንስ ፕሬዘንት የተደረጉ ነበርና one of those solutions is there was a AI platform chatbot ነው AI chatbot ሶ ለኮሚኒቲ ሄልዝ ወርከሮች ይሄ ሄልዝ ኤክስቴንሽን ወርከሮች አሉ ሶ እነሱን የሚያግዝ ቻትቦት አይነት ነገር ነው የተሰራውና ምን አይነት ነው the approach ያው ገና ፓይለቲንግ ስቴጅ ላይ ነው ያለው። ግን እነዚህ ኮሚኒቲ ሄልዝ ወርከሮች ያው
አማርኛም እንግሊዝኛም ይጠቀማል ቻት ቦት ግን ያው ዳይሬክትሊ ከ10ኛ ክፍል ነው የወጡት ብዙ ጊዜ ከክፍለ ሀገር ነው ሶ we don't expect them እነዚህን ቴክኖሎጂዎች ኤፊሽንትሊ እንዲጠቀሙ so they used like AI call agent ነገር ተጠቀሙና so እነዚህ the health extension workers የሆኑ ኬዞችን ሲያዩ ኬዝ ኢንካውንተር ሲያደርጉ ያው ዳይሬክትሊ ኮሚኒቲ ውስጥ ያሉት እነሱ ናቸው ሰፈር ውስጥ እንዳለ ሰዎችን የሚያውቁት ዳይሬክትሊ ደግሞ እዛ በተለይ የገጠሩ ሶሳይቲ እነሱ ጋር ነው የሚሄደው something ሲያገኝና so እነሱ ይደውላሉ so then with call center ያገናኛቸዋል ከዛ በኋላ እነዚህ call center ላይ የሚሰሩት ሰዎች ደግሞ they use that chatbot እና how to manage ይሄ common እና easy የሆኑ ኮንዲሽኖችን easily manage ማድረግ የሚችሉበትን ወይ ማመቻቸት ነውና so chatbotን የሰሩት በምንድነው አንደኛው chatbot there are guidelines about 101 general guidelines የministry of health እና የmanagement guidelines and also supportive reference guidelines ፊድ አድርገው በሎካል ጋይድላይን ነው ትሬን የተደረገው በኢትዮጵያ ጋይድላይኖች አማርኛ ኦሮሚፋ and also እንግሊሽ ነው የሚጠቀመው እና ኢቨን እዛው ሴሽኑ ላይ ቴስት እያደረግነው ነበር ነው it's like በጣም ሃሉሲኔሽን ምናምን ብዙም አናይም ዳይሬክትሊ ከጋይድላይኑ ነው ከየት እንደወሰደ ይናገራል so ለምሳሌ አንድ ልጅ አሁን በዲያሪያ መጣ ብንል so how to manage ዲያሪያ ምናምን ለምናስገባ ስቴፕ ባይ ስቴፕ እንዲ ይላል then ከዛ ከየትኛው ጋይድላይን ከየትኛው ፔጅ እንደሆነ ያሳያል so which is very efficient ማለት እነዛ ሰዎች አንብበው ያንን ነገር እንዲሸመድዱ መጠበቅ ከባድ ነው መቶ ምናምን ጋይድላይን ግን easily እንደዚህ access like supportive ሆኖ የሚያገለግል ቴክኖሎጂ ነውና እንደዛ አይነት ቴክኖሎጂዎች በጣም for like እንዳልሹ WHO ስታንዳርድ physician to patient ratio በጣም low ነው ኢትዮጵያ ውስጥም ሌሎች አፍሪካ ሀገራትም so እሱን እንትን ይሄ በፊዚሻል ሌቭል ያልሰለጠኑ ሰዎችም በጣም ኮመን ኮንዲሽንስ እና easily manage የሚደረጉ ኮንዲሽኖችን ማኔጅ የሚያደርጉበትን ካፓሲቲ እየፈጠረ ነው ያለው so ያ ነገር will help the community like ሁሉም ሰው ዶክተር ማግኘት ላይችል ይችላል ግን እነዚህ community health workers እነዚህ ነገሮችን በመጠቀም they can like manage those things so as a supportive it will have very critical role and ሌላ እዛው ራሱ ፕሮግራም ላይ ያየሁት አፕ was ይሄ dermatologic conditions ዲያግኖስ ለማድረግ እንትን የተባለ አፕ ነው so በፎቶ ይገባለታል ዘና አናላይዝ አድርጎ እንትን ይላል እና አሁን እሱን አፕ ያው ኢንዲፔንደንትሊ ፔሸንቶቹ እንዲጠቀሙት ይወጣው ግን it's supportive like and physician general practitioner as a GP ስኛውን ደርማቶሎጂ ላይ like 3 ሳምንት ነው ታሽ ምናደርገው it's one time thing so ጎበዝ ሆነ እንድንሰራ አይጠበቅም ግን when a general practitioner has that supportive thing እንደዛ አይነት ነገር በመጠቀም ሪፈራል ይቀንሳል ደርማቶሎጂስት አክሰስ ማድረግ ኢትዮጵያ ውስጥ አይደለም ኢትዮጵያ አዲስ አበባ ውስጥ ይሁን ከባድ ነው እንደ ሀገር አይደለም so ወደ ክፍለ ሀገር ምናምን ሲሄድ ደግሞ አይቻልም so ጀነራል ፕራክቲሽነርስ ናቸው ያሉት so እነሱ ያንን ቴክኖሎጂ በመጠቀም so አኩሬሲ ደግሞ ሲሰራ ስተዲው በጣም በብዙ ፐርሰንት ጀነራል ፕራክቲሽነር ይበልጣው so እነዚህ ቴክኖሎጂዎች ዲቨሎፕ የተደረጉ ሲመጡ በጣም ሄልዝ ኬር ላይ በጣም ክሪቲካል ሮል አላቸው our country አይደለም ስፔሻሊስት ትሬን ማድረግ ጂፒውም በበቂ ሁኔታ አክሰሰብል አይደለም ግን at least these general practitioners these community health workers these HOዎች እነዚህ ባለሙያዎች ተጠቅሞ more efficiently የሆነን በሽታ ማከምና ዲያግኖስ ማድረግና ማከም እንዲችሉ supportive role ይኖራል ብዬ አስባለሁ and also in tertiary hospitals ያሉ ሲስተሞች አሉ አሁን ያው ይሄ ለፕራይመሪ ሌቭል ላይ ሰራ ይችላል ግን አሁን ለምሳሌ we use electronic health record system ዲዛይን ነገር እንጠቀማለን so አሁን ወደ ዩኤስ እና ያደጉ ሀገራት ላይ እየሰሩት ያለው ነገር ምንድነው ያው the patient እንትን ሲል እዚህም በአማርኛም ያው like english እና ባክግራውንድ ላይ እንግሊሽ ወደ አማሪክ ዳይሬክትሊ ትራንስሌት የሚያደርግ አፕም እየተሰራ ነው AI ነገር እየተሰራ ስለሆነ እኛም ጋር ማምጣት ሊቻል ይችላል so ዩኤስ ላይ like አንድ ፔሸንት someone history እንደዚህ አይነት ነገር ሲናገር ዶክመንቴሽን ላይ የሚያግዙ ነገሮች የተፈጠሩ so at tertiary level ሪል የሆኑ like አሁን ጥቁር አንበሳ OPD
ሰርተሽ አይተሻል። በጣም ወረፋው ከባድ ነው። ሶ እንደዚህ አይነት ሴትአፕ ላይ ዶክመንቴሽን ላይ እንደዚህ አይነት ነገር ላይ የሚያግዙ ፕላትፎርሞች ቢመጡ it will be fast and also easily like ቶሎ ቶሎ ፔሸንት ለማስተናገድ ይጠቅማል ብዬ አስባለሁ። and also ለአፍሪካ ሌላው ይሄ ዲጂታል ቴክኖሎጂስ በጣም ትልቅ ሮል ይኖራል ብዬ ማስበው ኢዝ ሪሰርች ላይ ማለት እኛ የምንጠቀማቸው ጋይድላይኖች ሪኮሜንዴሽንስ ኤቭሪቲንግ ኦልሞስት ላይክ ከውጭ የተቀዱ ናቸው ማለት በኢትዮጵያ የተሰሩ ሪሰርቾች አይደሉም ኢትዮጵያንስ ላይ። ይሄ እንደየኮሚኒቲው ማለት አብዛኛውን በሽታዎች ካየሽ የሆነ ጄኔቲክ ኮምፖነንት አላቸው አይደል? ማለት እኔ ጄኔቲክ ኮምፖነንት አፌክት የማያደርገው በሽታ ብዙም አላየሁም። if that's the truth like genetics እንደዚህ ኢምፓክት ካለው አንዳንድ ሰው like የሆነ ኢንዲቪጁዋሊ እንደዚህ አይነት ዲፍረንሶችን እንትን ላይ በጣም ኢምፓክት ካላቸው then የሀገሪቱ ሁኔታ ዲቨሎፕመንት አኗኗር ክላይሜት ኤቭሪ ኢምፓክት የሚኖረው ከሆነ ማለት ሌላ ጋይት ዲቨሎፕ የተደረጉ ነገሮችን ዳይሬክትሊ መጠቀም አማራጭ ስላጣን እንጂ ሞር እኛ ጋር በተሰሩ ሪሰርቾች ከኛ ከራሳችን ፔሸንት ዳታ የተሰራ ሪሰርች ኢቨን ክሊኒካል ሪስፖንሶችን ኤቭሪቲንግ አሰስ ለማድረግ እንደዛ ቢሆን would be preferable. ምንድነው አድቫንቴጅ የሚሆነው ዲስ ዲጂታል ቴክኖሎጂስ ይሄ ዲኤችአይ እና የሚባል ነገር አለ። ይሄ ሚኒስትሪ ኦፍ ሄልዝ ለኮሚኒቲ ሄልዝ ወርከርስ ለጤና ጣቢያዎች የሚጠቀሙት ታብ አላቸው። እዛ ታብ ላይ ነው ዳታዎች የሚሞሉት እና ያ ነገር ላይክ ጤና ጣቢያዎች and ኮሚኒቲ ሄልዝ ወርከሮች ይጠቀማሉ። ዳይሬክትሊ ዳታው ሲንክ የሚያደርገው ሴንትራል ዳታ ላይ ነው አት ሚኒስትሪ ኦፍ ሄልዝ ሌቭል ነው። በጣም ሪሰርችን ቀላል ያደርገዋል ማለት ዳታ ኮሌክሽን በጣም ብዙ ሪሶርስ የሚፈልግ በጣም ብዙ ገንዘብ የሚፈልግ ነገር ነው። ሪላየብል ዳታ ማግኘት ሊከብድ ይችላል፣ ግን እንደዚህ በአንድ ዳታ ሴንትራሊ ማግኘት ከተቻለ ሪሰርች ኢፈርቶችን ጋይድላይን ዲቨሎፕመንት ኤቭሪቲንግ ያቀላል። ኢቨን እና ደግሞ እነዚህ ተርሸሪ እና ይሄ ኤሌክትሮኒክ ሜዲካል ሪከርድ የሚጠቀሙ ሆስፒታሎች አሉ ጥቁር አንበሳ አዲስ አበባ ውስጥ ያሉት and also ክፍለ ሀገርም ይሄ the university hospitals are using it. እዛ ላይ ያለው ዳታ በጣም ሞር አክሰሰብል ነው ብዬ አስባለሁ for researchers እና የሪሰርች ኢፈርትንም ያቀላሉ ብዬ አስባለሁ እነዚህ ዲጂታል ቴክኖሎጂዎች። then አሁን ደግሞ there will come like data analysis ላይ everything ላይ ላይፍን የሚያቀሉ ነገሮች ይመጣሉ for us especially ያው ቀድሞ የሚያመጡት የሚፈጥሩት ፈረንጆቹ ሊሆኑ ይችላሉ፣ ግን ለኛ ሴትአፕ ግን በጣም ኢምፖርታንት እና ሄልዝ ኬር አክሰሲቢሊቲ ላይ ኤፊሺየንሲ ላይ ኤቭሪቲንግ ላይ ሴንትራል ሮል መጫወት የሚችሉ ነገሮች ናቸውና ኢቨን አሁን ላይ ላይክ ለምሳሌ ሞር ኢንተርናል ሜዲሲን ኦር አደር ኮመን ኬዝስ ላይ እየተሰሩ ያሉ ኤአይ እንትኖች አሉ። በውጭ ዩኒቨርሲቲ ሆስፒታሎች ቢሆኑም በስታንፎርድ ኤንድ አደር ሆስፒታልስ የሚሰሯቸው ይሄ ቻት ቦቶች አሉ። ዶስ ቻት ቦትስ ቅድም እንዳልኩሽ ኢትዮጵያ ውስጥ አሁን አንድ ኢንተርኒስት ኦር ካርዲዮሎጂስት ሌላ ሰብ ስፔሻሊስት እንደ ስፔሻሊስት በየቦታው እንዲደርስ ማድረግ በጣም ከባድ ነገር። በየጤና ጣቢያው አይደለም ስፔሻሊስት ጂፒ መቅጠር አንችልም ማለት አብዛኛው ጤና ጣቢያ ላይ የሚሰራው ክሊኒካል ነርስ ኤንድ ኦልሶ ኤችኦዎች ናቸው የሚሰሩት። እንደዚህ አክሰስ በጣም ከባድ በሆነ ሁኔታ ደን የሰውም ኢንተረስት ደግሞ ለሜዲሲን አሁን ያለውን ኢንተረስት ላይክ በጣም እየወረደ ነው ያለው። with that ሄልዝ ኬር አክሰሲቢሊቲ አሁን ካለው የባሰም የከፋ ሊሄድ ይችላል። ግን ዶስ አፕስ ይሄ ቻት ቦትስ እነዚህ ጀነራል ፕራክቲሽነርስ ኤንድ ኦልሶ ዶስ ኤችኦስ ክሊኒካል ነርሰስ እነዛን ቻት ቦቶች ቢጠቀሙ ሞር ፔሸንት ኳሊቲ ኦፍ ኬር ላይ በጣም ሲግኒፊካንት ኢምፓክት ያመጣል ብዬ አስባለሁ። ስፔሻሊቲ ኬር ማግኘት ባንችል ግን we can use that to improve access like አንድ ጂፒ በጣም ዲቴል ኤቭሪቲንግ ጋይድላይን ዲያግኖስቲክ ክራይቴሪያ ግን when you integrated with the chatbot or something with the help of that ግን በጣም እንትን ኳሊቲ ኦፍ ኬር ይጨምራል ብዬ አስባለሁ። ሄልዝ ኬር ኳሊቲ ላይ ትልቅ ኢምፓክት አላቸውና I think እንደውም ከፈረንጆቹ በላይ for us Ethiopians and also other African and other low and middle income countries it's a great opportunity in healthcare ብዬ አስባለሁ። and
ሌላ ኤግዛምፕል አሁን እየተሰሩ ያሉ ነገሮች ራዲዮሎጂ ላይ አሁን ራዲዮሎጂስት አሁን አንዳንድ ኢቭን ዩኒቨርሲቲ ሆስፒታል ሆነው አንድ ራዲዮሎጂስት ብቻ ያለበት አውቃለሁ። ተርሸሪ ሪፈራል ሴንተር ሆኖ ሌሎችን ጀነራል ሆስፒታሎች ላይ ራዲዮሎጂስት ማግኘት ይቀላል። አልትራሳውንድ ኤክስሬይ ኖሮ ግን ራዲዮግራፈር ኦር ሳምቲንግ ራዲዮ እነዛ ፕሮፌሽናልስ ወይ ጀነራል ፕራክቲሽነር ሲሰሩ በጣም ኤፊሽንሲው አኩሬሲው በጣም ለው ነው ኳሊቲው። አሁን ላይ የተሰሩ ያሉ ነገሮች አሉ። ኤክስሬይ ላይ በጣም የሆነ እንደውም ፕሮፖዛል አይቼ ነበር። አሁን ላይክ እየሰሩ ያሉት ፐልሞናሪ ኮንዲሽንስ ላይ በጣም ኮመንስት ወደ 14 ፐልሞናሪ ኮንዲሽንስ ላይ ስፔሻላይዝ ያደረገ ኤአይ ፕላትፎርም የተሰራ አይቼ ነበር። እና አሁን እነዛ ፕላትፎርሞች በጣም ላይፍ ነው ኢዚ የሚያደርጉት። ራዲዮሎጂስት አክሰስ ማድረግ አንችልም፣ ላይክ ገና ነን። but with the help of those platforms quality of care in our country በጣም የተሻሻለ ይመጣልና for us it's a great opportunity and ቶሎም አዳፕት ማድረግ ያለብን እኛ ኢትዮጵያውያን ብዬ አስባለሁ። እና I think one thing good about that Ministry of Health at least እዛ ላይ ፋስት ናቸው ማለት ዲጂታል ቴክኖሎጂስ ላይ በጣም ይሰራሉ። አዳፕሽን ላይ በጣም ጥሩ ነው። so that's a good thing and it's a great opportunity for our country. Yeah, those are በጣም interesting ፕሮጀክቶችን ያነሳኸው ነው። ያው ከቴክኖሎጂ the only thing ባይሆንም ግን ሴንትራል የመሆን ቻንሱ ትልቅ ነው አይደለም? ብዙ ለውጦችን ድራይቭ ለማድረግ አሁን ሜንሽን እንዳደረግከው and it's the greatest time to be alive, to be honest, እዚህ ዓለም ላይ because technological advancement 50 ዓመት 60 ዓመት አይደለም አሁን የሚፈጃው literally 50 ቀን maybe 50 ሰዓት once AGI ምናምን ሲመጣ ደግሞ ሌላ ሌቨል ላይ መግባታችን አይቀርም እና it will be very interesting to see ምክንያቱም አሁን ሜንሽን ካረካቸው ነገሮች እያሰብኩኝ ነበረ maybe እንደኛ ሀገር ሴታፕ consider ማድረግ ያለብን is every level ላይ specialized የሆነ ሰው ያስፈልጋል so እኔ አሁን ምፈራው I don't know if ይሄንን አንተ ሼር ታደርገው አታደርገው I want to hear your take ግን ኤምአሩን የሚሞላው GPU ነው የሆነ ነገር የሚያደርገው it's the same person or you know like there's no responsibility አይከፋፈልም properly so ብዙ responsibility አንድ ሰው ላይ ይጫናል እንደዛ ሲሆን ሲስተሙ ብቻውን ኤፊሽንት አይሆንም አይደለ አጠቃቀማችን ነው ሲስተሙን ኤፊሽንት የሚያደርገው እኛንን ለኤፊሽንሲው ኮንትሪቢዩት የሚያደርገውና ያ ላክ ይታየኛል ምክንያቱም የዌስተርን ሲስተም ላይ እንደሆነ every single person specific የሆነ ስራ ነው ያለው ለሁሉም ነገር አንድ ሰው ጋር አትሄድም which is በጣም እኛ የኢትዮጵያ አትሊስት የኢትዮጵያ ሄልዝ ኬር ሲስተም ላይ ግን ማታየው ነገር ነው ጥቂት ሰዎች ብዙ ሪስፖንሲቢሊቲ ይሸከማሉ የሆኑ ሰዎች ደግሞ ከአንድ ሪስፖንሲቢሊቲ ውጭ ሌላ ምንም ነገር አይኖራቸውም so ነገርየው ፌል ሲያደርግ or properly መጠቀም ሳትችል ስትቀር መፍትሄ ራሱ መፈለግ ግራ ይገባል ምክንያቱም መጀመሪያም ችግሩ የተፈጠረው it's not because of the system or because of the person it's just because ሁለቱን የተገናኙበት መንገድ ትክክለኛ መንገድ ስላልሆነ so እንደዛ አይነት ችግሮች የሚከሰቱ ይመስላል ምክንያቱም ቴክኖሎጂ መቀየሩ አይቀርም ቴክኖሎጂ ሞር አድቫንስ ማድረጉ አይቀርም ግን ቀደም ሜንሽን እንዳደረገው ቴክኖሎጂ አድቫንስ የሚያደርገው በዌስት obviously የቴክኖሎጂው ምንጭ ዌስተርን ዓለም ስለሆነ በዛ ሲስተም መሰረት ነው እና በጣም highly specialized highly efficient ለሆነ ሲስተም የሚፈጠር ቴክኖሎጂ እንዴት ነው እኛ ጋር ስናወርደው እንዴት ነው ማውረድ ያለብን እና if you have observed the same challenges I want to hear your thoughts yeah so እነዛን ነገሮች ያው obviously እንዳልሽው ዳይሬክትሊ እነሱ ጋር የሰራ ነገር እኛ ጋር ላይ ሰራ ይችላል በራሳቸው ሴታፕ ነው በራሳቸው ቢዝነሶችም even the companies low and middle income country አስበው ይሰሩ ምክንያቱም
እኛ ሞር ልንጠቀም እንችለው ፍሪ ቨርዥን ሲኖር ነው ኢቨን እና ሶ በራሳቸው ሊገዟቸው የሚችሉት የራሳቸው ካምፓኒዎች ናቸው። ሶ ኮንሲደር የሚያደርጉም አይመስለኝም እና ሶ እንደኛ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ አዶፕሽን ላይ ግን አይ ቲንክ ያው ክሎን ማድረግ ላይ እንደ ሀገር ጎበዝ መሆን አለብን ብዬ አስባለሁ። ማለት when we take that እነሱ ጋር የተሰራውን ነገር ከስተማይዝ አድርገ ነው በእኛ ሴታፕ ነው መስራት አለብን ብዬ ማስበው እና አሁን ቅድም ሜንሽን ያደረኳቸው በተለይ ፕራይመሪ ሌቭል ላይ የተሰሩ ያሉ የአይ ቻት ቦቶች ምናምን አሁን ያው ውጭ ሀገር ያሉ የራሳቸው አሉ ግን እዚሁ በእኛ ሴታፕ በእኛ በኢትዮጵያ ሶፍትዌር ኢንጂነሮች የተሰሩ አፖች ናቸው። ሶ በእኛው ሀገር ሲቹዌሽን ነው የተሰሩት እና ሌሎቹንም እነዚህ ፕሮግራሞች ወይ የሆነ ኤአይ ሶሉሽንስ ኦር ሞባይል አፕስ ሌሎችም ነገሮች ሲመጡ ቴክኖሎጂ ላይ ወደኛ ስንቀይረው ዳይሬክትሊ ያንን ነገር እንደወረደ ከመቀበል ይልቅ ከስተማይዝ አድርገ ነው በእኛ ሴታፕ እና በራሳችን ሲቹዌሽን መውሰድ ያለብን ብዬ አስባለሁ። እንደዛ ካልሆነ በጣም ጥሩ ነገር ላይሆን ይችላል። ምክንያቱም እንዳልሽው ይሄ ሃይሊ ስፔሻላይዝድ ነገር ያሉበት ሰዎች ጋር እያንዳንዱ ሰው የራሱ ታስክ አለው ደን ሁሉም ሰው የሚሰራው ላይክ የራሱን ስራ እኛ ጋር ግን አንድ ሰው ሊሆን ይችላል እነዛን 4-5 ሰው የሚሰራውን ስራ ሊሰራ የሚችለው እና ሶ ያ ነገር ኢምፓክት ይኖረዋል። ግን በራሳችን ሴታፕ ኤቭሪቲንግ ከስተማይዝ እያደረግን ካመጣን ነገሮችን ይፈታል ብዬ አስባለሁ እና ሶ ያው አዝ ኤ ካንትሪ ለዛ ዊ ኒድ ሲኒየር ሌቨል ሶፍትዌር ኢንጂነርስ ኤንድ አዘር ዲቨሎፐርስ እንዲኖሩ እንመኛለን። አይ ሆፕ አሁን ላይ ላይክ እዛም ሴክተር ላይ የተሰራ ነው ብዬ አስባለሁ እና የሰውም ኢንተረስት ሞር ወደዛ አሁን ድራውን እየሆን ስለሆነ ጥሩ ጥሩ ሶፍትዌር ኢንጂነሮች ካሉን ኤንድ ኦልሶ እንደ ሄልዝ ኬር ሴክተር ሐኪምም ብንሆን አዘር ሄልዝ ፕሮፌሽናልስ እንደዚህ አይነት ኢኖቬሽኖችን ሰፖርት ማድረግ ከቻለን ኤንድ ኦልሶ ኢቨን እኛ ኢኒሺየቲቭን ወስደን ለምሳሌ እኔ ቴክ ሄልዝ ላይ ስሰራ ሞባይል አፕ ሊሆን ይችላል ወደፊት ወደ ኤአይም ገባን ሊሆን ይችላል። አም ሄልዝ ፕሮፌሽናል ሜዲካል ዶክተር ሆኜ ሲስተሙ ላይ ሰርቼ ኤቭሪ ሲስተም ምን የተክል እንደሆነ ያወቅኩ ሰው ኢኒሺየቲቭን ወስጄ ያን ነገር ዲቨሎፕ ሳደርገው አይ ቲንክ በራሳችን ሲቹዌሽን ይሆናል እና ችግሮችን አይፈጥርም። ሶ ሞር ኢንተርፕረነርስ ሞር ላይክ ዲጂታል ቴክኖሎጂስ ላይ የሚሰሩ ሄልዝ ፕሮፌሽናልስ ያስፈልጉናል። ኤንድ ኦልሶ ፍሮም ቴክኖሎጂ ሳይድ ደግሞ ብዙ ሲኒየር ሶፍትዌር ኢንጂነርስ እና እንደዛ ነገሮች ካሉን ዊ ካን ሶልቭ ዳት ፕሮብለም ኤንድ ዘ አዘር አፕሮች ኢዝ ከስተማይዝ ስናደርግ በራሳችን ሴታፕ ስተዲ አድርገ ነው። ፎር ዳት ግን the key is if like someone from other sector ያንን ቴክኖሎጂ ወደ ኢትዮጵያ የሚያመጣ ከሆነ ሲቹዌሽኑን አንደርስታንድ ላይ ያደርግ ይችላል። ዳይሬክትሊ በቃ ሄልዝ ሴክተር ነው ዶክተር ነው ብሎ ቀጥታ ሊያመጣው ይችላል። ግን if we health professionals take the initiative we can prevent this from happening እና so እኛም መነሳት አለብን በደንብ ሄልዝ ኬር ቴክኖሎጂስ ላይ። ያ ትክክለኛ ነጥብ ነው ያነሳው። ከቴክኖሎጂው ስንወጣ ሜንተርሺፕ ለእኔ በጣም አስፈላጊ የሆነ ሀሳብ ነው፣ ጽንሰ ሀሳብ ነው። ፐርሰናሊም ተጠቀሚበታለሁ፣ የራሴን ፕሮግራሞች ራን አደርጋለሁ። ግን አንተ አሁን የተለያዩ ሜንተርሺፕ እንትኖችን ሴኪዩር አድርገሃል። ለምሳሌ ከጆንስ ሆፕኪንስ እና የመሳሰሉት የሪሰርች ሜንተርሺፕ እና ሜንተርሺፕ ለአንተ ምንድን ነው? ሮሉ ምንድን ነው? ምን አይነት ስራ መሰራት አለበት በሜንተርሺፕ ዙሪያ በእኛ ሀገር ሴታፕ ማለት ነው? ኦኬ ሶ ሜንተርሺፕ ያ አንዳንድ ሁሌም የሆነ ነገር ስሰራ አይ ቲንክ ፍሮም ላይፍ ነው የተማርኩት። አንዳንዴ ድሮ ነገሮችን ስሰራ ሰው አልጠይቅም ነበር፣ ማለት በራሴ መንገድ ፊገር አውት ለማድረግ ነበር የምሞክረው እና በጣም ብዙ ስራ ነው የሚሆነው። ላይክ ለምሳሌ ኢትዮ ሄልዝ አሊያንስ ላይ ስትራግል ያደረኩበት አንዱ ነገር ሬጅስትሬሽን ፕሮሰስ ነው እና ሲኤስኦ ኢትዮጵያ ውስጥ ለማስመዝገብ ቀላል አልነበረም። ማለት ኢንፎርሜሽን የሚሰጠኝ ሰው ብዙም አልጠየቅኩም። እኔ በራሴ ነው ሄጄ እዛ መስሪያ ቤቱ ሄጄ ዶክመንቶቹ ምን ይግቡ ብዬ ከዛ በኋላ ያለው ፕሮሰስ በጣም ረዥም ፕሮሰስ ነው እና እንደዛ ነገሮችን የሆነ ስሰራ ኢን ላይፍ የሆነ ሜንተር አልፈልግም ነበር፣ በራሴ ነበር የምሰራው እና
ሶ but reflect ሳረግ የሆነ ሰዓት ላይ ቁጭ ብዬ this thing like half the effort half the time ወስጄ መስራት የምችለው ነገር ነበር someone ጠይቄ ቢሆን አይነት ነገር ብዬ from my own life ተምሬን ወደ ሜንቶርሺፕ እና ሜንቶር ሲክ ማድረግ የገባሁት እና ከዛ በኋላ ምንም አዲስ ነገር ልሰራ ስል ሁሌም ሜንቶሮችን ማየት ነው የምጀምረው ሪሰርች ድሮ እንደማስበው ቢሆን ሪሰርች ላይ ለመሳተፍ ቀዝም ብዬ ዩቲዩብ ቪዲዮዎችን ያለው and also then ስለ ሪሰርች አሰራር አይቼ እዛ ላይ ባየሁት መሰረት መስራት ጀምራለሁ ብዬ ላስብ እችላለሁ ግን from the someone what actually እዛ ነገር ላይ ይሰራ ያለ ኤክስፒሪየንስ ያለው ሰው አፕሮች አድርጎ ሜንቶር አድርገኝ ብሎ ከዛ ሰው መማር more easy ነው ያው ዩቲዩብ ላይ ያሉ ሪሰርቾች ግሬት ቢሆኑ ዳይሬክትሊ ግን ጥያቄ እየጠየቁ ምናምን ጋይድ አድርገኝ ማለት ይከብዳል እና ሶ from my own life የተማርኩት ለና ለኔ ሜንቶርሺፕ ለኔ someone showing the way ማለት በዛ ፓዝ ቀድሞ ያለፈ ሰው ያን ነገር አድርጎ ያለፈ ሰው ያንን ፓዝ ሲያሳየን ነውና አሁን ሪሰርች ላይ አንድ ሪሰርች ሰርቶ ያየ ሰው እንዴት እንደሚሰራ ምን ማድረግ እንዳለበት ኢቨን ፐብሊኬሽን ስናስብ እንዴት ማድረግ እንዳለበት ኤቭሪቲንግ የሆነ ሰው ጋይድ ቢያደርገን it would be easier እና ብዙ ልፋት ያቀላል ኤፊሺየንሲያችንንም ይጨምራል በራስ ፊገር አውት ከማድረግ እና ሌሎችም ነገሮች ላይ እንደዛ ነው ሶ ኢቨን ካሪየር ፓዝ ላይ አሁን ላይክ አንድ ሰው በራሱ ዝም ብሎ ሄዶ ፊገር አውት ከሚያደርግ የሆነ ኢንተረስትድ የሆነበት ኤሪያ ላይ ሰዎችን ቢጠይቅ አሁን እኔ like public health ላይ ኢንተረስትድ ነኝ so when I think of public health በቃ ተምሬያለሁ public health ኮርስ ወስጃለሁ PC1 ጀምሮ እስከ C2 public health ተምሬያለሁ so ማለት that's enough በቃ ኢንተረስትድ ስለሆንኩ ዳይሬክትሊ ገባለሁ ብዬ ቁጭ አልኩ what I did was like public health ላይ እየተማሩ ያሉ ተማሪዎች then ገና ኢምፒኤች እየተማሩ የነበሩ ተማሪ ሆኖ እንደ ሜንተር ያስኳቸው ሰዎች ነበሩ and also recent graduates ሜንተሮች አሉ አሁን ላይ ፐብሊክ ሄልዝ ተመርቀው ወደ ስራ ዓለም እየገቡ ያሉ ሰዎች and also lifetime በጣም ብዙ አመት ዲኬድስ ሰርቭ ያደረጉ ፐብሊክ ሄልዝ ላይ ሁሌም ማናገራቸው መጠይቃቸው ሰዎች አሉ ምክንያቱም ከሁሉም ኤክስፒሪየንስ መማር ፈልጋለሁ በሁሉም ስቴጅ ማለፍ አይቀርም so from their journey እኔ የሚሄድበትን ጆርኒ ጋይድ እንዲያደርጉኝ ፈልጋለሁና so mentorship is ያንን ፓዝ ያለፈ ሰው ቀድሞ ያለፈን ሰው ፓዝ ያሰው ጋይድ እንዲያደርገን እንትን ማድረግ ነውና it's very essential ማለት mentorship እኛ ሀገር ላይ በጣም underrated ነው ማለት even consider ብዙ ጊዜ አይደረግም ሰው ልጅ በጣም ጥሩ ሜንቶርሺፕ እኛ ሀገር እንደውም አለ ብዬ ማስበው እንደ ንግዱ ሶሳይቲ መርካቶ በጣም ግሬት የሆነ ሜንቶርሺፕ ነው ያለው ማለት የሆነ ሜንቶርሺፕ ተብሎ ሚዲያ ላይ እንደዚህ ሌላ ይወራ ይችላል ግን አንድ ነጋዴ from የሆነ ኤሪያ በጣም ንግድ ሶሳይቲ ያለበት from ጉራጌ ሊሆን ይችላል other areas so ነጋዴ ከሆነ የሆነ ልጅ አሁን እዛ ቤት ታላቅ ወንድሙ or የሰፈሩ ሰው ነጋዴ ከሆነ እዛ ሱቅ ገብቶ ከዛ ሰው እየተማረ የሆነ ሰዓት ላይ ራሱን ሱቅ ከፍቶ ታይዋለሽ አይነት ነገርና that's mentorship ማለት ግን አሁን እኔ from my family ነጋዴ ልሁን ብል በጣም ይከብደኛል ግን እዛ ነጋዴ ያለበት ኤሪያ ላይ ያያደገ ሰው በጣም ቀላል ነው ለሱ ማለት የሆነ ሰዓት ላይ የራሱን ሱቅ ሊከፍት ይችላልና so እዛ ኤሪያ ላይ ኤክስፒሪየንስ ግን ሌላ በተለይ ፕሮፌሽናል ላይፍ ላይ ኢትዮጵያ ውስጥ ሜንተርሺፕ እኔ የለም ብል ይገለኛልና so I'm trying something ስሰራ ለራሴ ብቻ መስራት አልወድም እና even research mentorship project ያልኩሽ ከዛ ፕሮጀክት በፊት እኔ ሜንቶር ሪሰርች ላይ ሜንቶር አልነበረኝም ግን so mentorship project አደረኩት then I'm good run ሰዎችን like ያው ይሄ cold emails አሉ እንደዛ approach አድርጌ ወደ 6 ሰው አገኘሁኝ from እዛ ጆን ሆፕኪንስ ኢትዮጵያውያን ናቸው አብዛኞቹ so በቅርቡ የጨረሱና አሁን ሊጨርሱ ያሉ ኤምፒኤች ተማሪዎችን then 6 ሰው አገኘሁና ለ30 ተማሪዎችን ሜዲካል ተማሪዎችን 5 አድርገን ግሩፕ ላይ አድርገን እንደዛ አይነት ፕላትፎርም ነው የፈጠርኩት so እኔም አንዱ ግሩፕ ውስጥ ገባው አብረን ነው እንደዛ ስንማር የነበረውና for me በጣም አግዞኛል በደም እንደዚህ
በራሳችን ፕሮፖዛል አሁን ሪሰርች ፕሮፖዛል ስናዘጋጅ ፕሮፖዛል እንጽፋለን then እንደዚህ አድርጎ ዲቴል ኮመንት ምናምን ከዛ about the publication everything ያ ሰው ሲነግረን was very easy ነገሮችን ለመስራትና እንደዛ አይነት ካልቸር እንደ ሀገር ዲቨሎፕ ማድረግ አለብን ብዬ አስባለሁ። ሜንቲዎችን ላይክ በተለይ ተማሪዎችና early career professionals ሜንተርሺፕን ቫልዩ ማድረግ አለባቸው። ቫልዩ ማለት ላይክ ይጠቅማል ብሎ ማሰብም is the first step። አሁን ችግሩ አሁን እኔ ባች ውስጥ ላይክ እኛ ብዙ ነን 200 ምናምን ተማሪ ነውና ከ200 ምናምን ተማሪ አሁን ሜንተርሺፕ ትፈልጋለህ ይብትዩ እኔ 10% አይሆንም ፈልጋለሁ ሊል የሚችለው እና from እንትን early career professionals እና from students ስለ ሜንተርሺፕ ጥቅሙ አዌርነሱ ስለሌላቸው ፍላጎቱ የለም። ሶ እሱ ላይ መስራት አለብን። ፕላስ ደግሞ የሆነ ፓዝ ላይ አልፈው የሆነ ቦታ የደረሱ ሰዎች ሜንተር ማድረግ ላይ they should do that ማለት ሬር ሰዎች ናቸው ሜንተርሺፕ ላይ ፓሽኔት የሆኑ ኢቨን አፕሮች ስናደርጋቸው ላይክ እኔ 10 ሰው አፕሮች ባደርግ ሁለቱ ነው ማለት በራሴ ኢኒሺዬቲቭ ወስጄ ዝም ብዬ አፕሮች አድርጌ ሁለቱ ነው ላገኝ የምችለውና so from the professional side ማለት ጋይድ ማድረጉ ምንም ላይክ ትንሽ ታይም ቢፈልግ ነው አንድ ሰው even like 6 months mentorship session ወስዶ አንድ 6 ቢያገኝ ራሱ it's a big deal ያንን ሰው በጣም ያገዘዋልና the professionals እዛ ላይ ፖዚቲቭ መሆን አለባቸው and also the early career professionals students ደግሞ ስለ mentorship አስፈላጊነት አምነውበት እዛ ላይ ፍላጎት ማሳየት አለባቸውና ያው ማይፈልግ ሰው ሜንቶር ማድረግ ይከብዳል ማለት አንድ ሰው there was a time የመጀመሪያ ሜንቶርሺፕ እንትኔ እስቲ ሜንቶርሺፕ ምንድነው ብዬ ለማየት የገባሁት there is የጤና ወግ የሚባል ካወቅሽው there is የጤና ወግ ሜንቶርሺፕ ፕሮግራም አለና ያኔ ሲዋን ነው ሲዋን መስለኝ ሆኜ እስቲ ሜንቶርሺፕ ማለት ያው ሲወራ ስለሰማው ዙሪያ ላይ ያሉ ሰዎች ይጠቅማል ሲሉ ስለሰማው እስቲ ልሞክረው አይነት ብዬ ነው የገባሁትና then አንድ ሜንተር ተመደበልኝ ግን ድሮፕ አውት ነበርኩ ፕሮግራሙን አልጨረስኩም ምክንያቱም በሰዓቱ ላይክ ስቲል በሰው ግፊት ወይ በኢንቫይሮንመንት እንተና ይጠቅማል ቢ ስቲል ሊዮ አይነት ነው እንጂ አምኜበት አልገባውም ሶ ኢቭን እኔ ሚቲንግ ስኬጁል ተደርጎ አልገኝም ካንሰል አደረግ ነበር ሶ አሁን እንደዚህ ኢንተረስትድ ያልሆነ ሰው ሜንተር ማድረግ ኢቭን ማይ ሜንተር የነበረችው ጎበዝ ስለነበረች ማለት በቃ she was passionate ምናምን እና ራሷን አፕሮች ታደርግ የነበረው ግን እንደዚህ አይነት ሰው አይገኝም በጣም ዋን ኢን ሚሊዮን አይነት ነውና from our side awareness ኖሮን ሜንተርሺፕ ላይ በጣም ፍላጎት ማሳየት አለብን then even ማይፈልጉ ሰዎችን ሜንተር እኔ አሁን I remember በስንት ጭቅጨቃ ሜንተር ያደረኩት ሰው አለ በጣም ኢንተረስትድ አልነበር obviously ያስታውቅ ነበር from the beginning ግን በኔ ሳይድ ያለው ፍላጎት it was high በጣም እና ብዙ ነገር ላይ ጋይድ ያደረገኝ ሰው አለና from our side interest develop እና ግኛኑ ነው የሚጠቅመን እንደ the professional ስም እዛ ላይ awareness ቢሰራ ደስ ይላል ደስ የሚሉ ነጥቦች ናቸው ያነሳቸው ሜንተርሺፕ እንዳልከው ገና ልጅ ነው እኛ ሀገር ላይ ሌላው ዓለም ላይ በኢንስቲትዩሽን ደረጃ ነው ያለው ይሄ ሶሮሪቲ ፍራተርኒቲ ምናምን እየተባለ በጣም በብዙ ፎርሙ ከትንሽ ሌቭል ከሃይ ስኩል ጀምሮ ነው የሚጀምረው እና ገና ብዙ መሰራት አለበት ምክንያቱም እንዳልከው ነው ሜንተር ማለት መብራት ማለት ነው የሆነ መንገድ አለ ልትሄድ የምትፈልገው ሜንተሩ መብራቱ ነው የመንገዱ መብራት ነው መንገዱ ስቲል አለ ስቲል መንገዱን መሄድ ትችላለህ ያ በመብራት እያየው ብትሄድ ግን የተሻለ ነው አይደለ because you know where you're going at least you understand at least anticipate ከአደጋ ራስን መጠበቅ ትችላለህ so ያን በዛ መልኩ ነው ሜንተርሺፕ መታየት ያለበትና እኔም ፐርሰናሊ ሜንተር በመፈልግ ሰዓት ሜንተርሺፕ ፕሮግራም ባለመኖሩ ምክንያት ራሴ በቃ ሜንተር አድርጉኝ ልክ አሁን ቅድም እንዳልከው ሜንተር አድርጉኝ በሚል አፕሮች ነበረ
አሁን ደግሞ ሜንተርሺፕ ፕሮግራም ረን ሳደርግ አሁን የምትላቸውን ነገር ነው ያየሁት። በጣም ኢንቴንስ የሆነ አፕሊኬሽን ፕሮሰስ ነው ያለው ሜንተርሺፕ ፕሮግራማችን። ግን እንደዛም ሆኖ አፕላይ አድርገው ከገቡ በኋላ አይ ዶንት ኖ አንዳንድ ጊዜ እንትኑም ሊሆን ይችላል ማለት የሆነ አይነት ፍርሃት ሊኖር ይችላል አይደለ? ይሄኛው ሰውዬ በጣም ሌላ ሌቭል ላይ ነው ያለው በአንተ አመለካከት። ግን at the end of the day they're just humans። አንተ ያለፍክበትን ቅድም እንዳልከው ፓዝ አልፈው ነው እዛኛው ደረጃ ላይ የደረሱት እንጂ ሰደንሊ እዛ ደረጃ ላይ በአስማት አልደረሱም። so they're just humans። እና አሁን ግን አንተ ገና ተማሪ ስለሆንኩኝ ምናምን ስለሆንኩኝ እያለ ሰው ሻይ ይሆናል እና ያ ነገር የሚያሳጣቸው ኦፖርቹኒቲ አለ። ምክንያቱም እነዛን ሰዎች እነዛን ሜንተሮች probably in their normal life day to day ላይ በፍጹም ሊያገኟቸው የማይችሏቸው ሰዎች ሊሆን ይችላል። so it's a huge opportunity። so እንዳጠቃቀመ ነው። እኔ personally እንደ ጓደኛ just out of curiosity ምን ልትሰሪ እዚህ ሀገር መጣሽ በሚል ኮንቨርሴሽን ተነስቶ ከፍሬንድሺፕ አልፎ ከሜንተርሺፕ አልፎ አብረን መጽሐፍ የጻፍን ሰው አለች። እና አንዳንድ ጊዜ እኔ አሁን መጽሐፍ was it ever my plan? never። ግን ከዛ ሰው ጋር አሶሺየት በማድረጌ ያ ሰው ሜንተር ኢንፎርማሊ ሜንተር ስላደረገኝ ግን እነዚህን ኦፖርቹኒቲዎች አይቻቸው ማላቃቸው ነገሮች እንዳይ ፐርስፔክቲቮች እንዳይ አድርጎኛል። በጣም ሜንተርሺፕ is very important። እና አሁን ያልከውን ነጥብ ደብል ዳውን ላረግበት ኤኮ ላረግበት የምፈልገው ነገር ነው። ብዙ ሰው ሜንተርሺፕ ፕሮግራሞችን ሀንት እያደረገ እንዲያው መጠቀም መቻል ያለበት የሚለውን እንትን እላለሁ። I agree completely. Thank you። ይሄንን እንትን በማለት አንድ ቀን ሜንቲዎች የሜንተርሺፕ ፕሮግራሜ ላይ ጋብዝህና ይሄን ትነግርልኛል። ደስ ይለኛል። so ብዙ ነገር ነው ያወራነው። በጣም ደስ የሚል ኮንቨርሴሽን ነበረ። ብዙ ሰውን ኢንስፓየር ማድረግ ማነሳሳት አቅም ያለ ሰው ነህ እና ለእኔ ኢትስ አ ፕሪቪሌጅ እንደዚህ አይነት ያንግ የሆኑ ሰዎችን ማናገር። ቢካዝ የሆነ ሰው ነጭ ሽበት ሲያወጣ አይደለም ፖቴንሻሉ ሪኮግናይዝ መደረግ ያለበት፣ ፕሮሰሱ ላይ ያለ ነው ሪኮግናይዝ ተደርጎ ኢንካሬጅ መደረግ ያለበት ብዬ ሪሊ አምናለሁ። እና ይህም ፕላትፎርምም ዋናው ዓላማው እሱ ነው። ኢትስ ዘ ኤቭሪዴይ ሊደር ኢትስ ናት the 50 years old leader or it's የሆኑ እንትኖችን ቼር አድርጎ ምናምን ፕሬዚዳንት ሆኖ ምናምን እነሱ ሰዎች ማናቃቸዋለን እኮ already right? ግን it's this people ገና ከግራስ ሩት ሌቭል ጀምረው እያደጉ ያሉ ሰዎች አዳዲስ ሀሳብ የሚያመጡ አዳዲስ አመለካከት ያላቸውን ሰዎች ነው ሰፖርት ማድረግ የምንፈልገው። እና that's why ይሄን ፕላትፎርም የተፈጠረው። so thank you really ዓላማውን ሪፍሌክት የሚያደርግ ኮንቨርሴሽን ያደረግነው። so መጨረሻ ላይ I guess my last question would be youth initiatives ላይ በወጣት የሚመሩ ኢኒሺዬቲቮች ላይ ሰው እንዴት መደገፍ አለበት? ተቋማት ሊሆኑ ይችላሉ፣ ኢንዲቪጁዋሎች ሊሆኑ ይችላሉ፣ ኢቨን ራሱ ወጣቱ ሊሆን ይችላል። ግን በምን አይነት መንገድ ኢንካሬጅ ማድረግ እንችላለን? okay so youth led initiatives ላይ አንደኛ youth led initiatives people ማመን አለባቸው። youth led initiatives change ማምጣት ይችላሉ፣ ኢምፓክት ማምጣት ይችላሉ ብሎ ማመን አለባቸው። እና that's the beginning። አንድ ሰው ከዛ መጀመር አለበት ብዬ አስባለሁ። እኔ ፐርሰናሊ የሆነ ነገር ሰፖርት ለማድረግ መጀመሪያ ማመን አለብኝ። so ካላመንኩ ሰፖርት አላደርገውም ያንን ነገር። so institutions individuals ሁሉም ሰው first ኢምፓክት እነዚህ ሰዎች ዩዝ የሚሰሯቸው ስራዎች ኢምፓክት ማምጣት ይችላሉ ብለው ማመን አለባቸው። እና we can like ኢምፓክት ላይ ደግሞ ዩዝ like the energy አለ፣ the creativity አለ፣ new fresh የሆኑ ፐርስፔክቲቮች አሉና ፕላስ ደግሞ ያው አብዛኛው ኮሚኒቲ አብዛኛው ሰው is use like አፍሪካ ውስጥ about 70 or 60% ወጣት ነው። እና so like ኢንፍሉዌንስ ላይ አሁን እኔ እድሜ ላይ እኔ ዙሪያ ላይ ያሉ ወጣቶች so በእኔ ኢንፍሉዌንስድ መሆን ቀላል ማለት በቃ ኢንቫይሮንመንት ቀላል ያደርገዋል rather than የሆነ የማያውቁት ትልቅ ሰውዬ ኢንፍሉዌንስድ መሆን። እና so that thing ደግሞ for a nation for the society በጣም ኢምፖርታንት thing ነው ማለት
እኔ ላይክ ዙሪያ ላይ ያለ 1000 ሰው ኢንፍሉዌንስ ማድረግ ከቻልኩ አንድ ወጣት እንደዛ ማድረግ ከቻለ then ሁሉም ሰው ላይክ እነዚህ ዩዝ ሌድ ኢኒሺዬቲቮች ዙሪያቸው ላይ ያሉ ወጣቶችን ኢንፍሉዌንስ ማድረግ ከቻሉ it's a big thing ግን the influence is በሁለት like ኔጌቲቭ and ፖዚቲቭ ኢንፍሉዌንስ አለ ሶ እኔ ፖዚቲቭሊ ኢንፍሉዌንስ ማድረግ ከቻልኩ like ሰዎች እንደዚህ ትልቅ ነገር እንዲሰሩ ኮሚኒቲያቸው ላይ እንዲሰሩ ራሳቸው ላይ እንዲሰሩ ሊደርሺፕ ካፓሲቲያቸውን ዲቨሎፕ እንዲያደርጉ ማለት ቢግኒንግ ትልቅ ነገር ድሪም እንዲያደርጉ ካስቻልኩኝ እንደዛ አይነት ኢንፍሉዌንስ ማሳደር ከቻልኩኝ then they should support me ማለት my initiative support መደረግ አለበት እና so use initiatives ኢንፍሉዌንስ ማምጣት ይችላሉ የሚለውን አምኖ the institutions then they should support እና ሁለት ሜን ሰፖርት ይፈልጋሉ ብዬ አስባለሁ ዩዝ ሌድ ኢኒሺዬቲቭስ አንደኛው is እንዳልኩሽ ሜንቶርሺፕ ማለት እኔ ሊደርሺፕ ዲቨሎፕመንት ፕሮግራም አስቤ ኢቭን አሁን ሰሞኑን ኔክስት መንዝ ፕሮባብሊ ላውንች የምናደርገው ኢትዮ ሄልዝ አላያንስ ሄልዝ ኬር ሊደርሺፕ ፌሎሺፕ አለ 6 መንዝ ፌሎሺፕ ነው አሁን እንደዛ አይነት ነገር ሳስብ I'm not like ብዙ አመት የሰራው ሊደር አይደለም I can't give the trainings in the fellowship I can't ማለት ይሄ ብዙ ሼር ማድረገው ኤክስፒሪየንስ ላይኖረኝ ይችላል or ሰዎች እኔን ፎሎ ላያደርጉኝ ይችላል ግን እነዚህ the other institutions እነዚህ ትልቅ ሰዎች እኔን ሰፖርት ቢያደርጉኝ in such initiatives ብዙ ዩዝ ሊደርሺፕ ዲቨሎፕመንት ፕሮግራም ላይ ኢምፓክት ማምጣት ይችላሉና ሶ ይሄ አሁን ሜንቶር ቢያስፈልገን እዛ ፕሮግራም ላይ ሜንቶር ለመሆን ዊሊንግ በመሆን and also institutions ይሄ ሎጂስቲክ ዋይዝ for trainings አሁን like እኛ ጋር we are lucky አዲስ አበባ ዩኒቨርሲቲ especially the CED and also other administration staff they support us በጣም ማለት አዳራሻ ፈልገን አተናናቅም anything ስንጠይቅ እምቢ ተብዬ አላውቅም እና so እንደዛ አይነት ሰፖርቶች አሁን የትሬኒንግ ፕላን አድርጌ አዳራሽ መከራየት አልችልም ግን this institution ያለውበት ኢንስቲትዩሽን እንደዛ ሰፖርት ሲያደርገኝ it's a big thing ማለት for free አዳራሽ አግኝቶ ትሬኒንግ ፕላትፎርም መፍጠር then my institution ትሬኒንግ አዳራሽ ሰጥቶኝ ሌሎች ደግሞ like ሊደርሺፕ ላይ ብዙ አመት የሰሩ ኤክስፒሪየንስ ያላቸው ሰዎች መተው ትሬኒንጉን ቮለንተሪ ቢሰጡ like it will be a big success እና በዛ አይነት መንገድ ሰፖርት ማድረግ አላቸው ሁለተኛ ደግሞ ዩዝ ሌድ ኢኒሺዬቲቭስ ያው ፋይናንሻሊ በጣም like with almost zero fund ነው ብዙ ጊዜ የሚንቀሳቀሱት እና እንደዛ አይነት ነገሮች there are የሆነ ውጭ ይሄ ዩሮፒያን ዩኒየን ኤዩ አፍሪካ ሲዲሲ other ይሄ ኤክስተርናል ኦርጋናይዜሽን እየጀመሩ ነው ማለት ጥሩ እንቅስቃሴ አለ like supporting use led initiatives ስለ ዩዝ ብዙ ይወራል ግን still like it's not more ከሰፖርቱ ወሬ ይበልጣልና then እንደዚህ ፕሮጀክቶችን ሰፖርት ማድረግ ፕሮጀክቶችን ፈንድ ማድረግ and also mentorship and also ማመን ማለት እኔ ምሰራው ስራ ላይ trust አንድ ሰው አምኖብኝ like ሲያምኑብኝ it will give me energy እና so usually initiatives ላይ ማመንም is a big deal እና so እነዛ ነገሮች ላይ በደም አምነውባቸው mentorship wise financially support ማድረግ አለባቸው ብዬ አስባለሁ and the other thing is also like the governments በደም recognize አድርገው ፕላትፎርም መፍጠር አለባቸው ብዬ አስባለሁ for user led initiatives አንደኛ ስራቸውን የሚያሳዩበት ፕላትፎርም ማለት አሁን ለምሳሌ እኔ ኢትዮ ሄልዝ አላያንስን ስሰራ በደም ፕላትፎርሙንም ምሰራውን ስራ ለማሳየት ፕላትፎርሙንም ራሴ መፍጠር ነበረብኝ ሶ ሶሻል ሚዲያ ላይ ጥሩ ኢንጌጅ ማድረግ ነበረብኝ ሊንክድኢን ላይ ወደ 3000 ምናምን ፎሎወር እንደዛ እስኪደርስ በጣም ብዙ ለፍቻል like with my team እኔ ብቻ ሳይሆን with my team and ቴሌግራም ላይ ብዙ ፎሎ ምክንያቱም something እየሰራው ሰዎች ጋር ማይደርስ ከሆነ ፖይንት የለውም ሶ እንደዛ አይነት ፕላትፎርሞችን መፍጠር and also ያው you are doing your part እንደዚህ አይነት great platform ፈጥረሽ that's also one way to support
these initiatives? አስፈላጊ ነገሮችን ነው በእውነት የተናገርከው እና ከዚህ በፊትም ብዬው አውቃለሁ ግን በኔቲቭ አሜሪካንስ መጀመሪያ አሜሪካ ላይ የነበሩት ዋናዎቹ እውነተኛ ባለቤቶች አሜሪካ ማለት ነው የሚሉት አባባል አላቸው እና ይሄን ዓለም ከሚቀጥለው ጀነሬሽን ተበድረን ነው we're borrowing this world from the coming generation ነው የሚሉት አባባል አለ እና which is very important እና I think አሁን ያልከው ነገር በቃ ዩዝን መርዳት ማገዝ ኢኒሺዬቲቮችን ሰፖርት ማድረግ ያለብን is because anyway እኛ ሁሉም ሰው እያለፈበት ነው አይደለ በዚህ ዓለም እና ስታልፍበት ቀጥሎ ከሚመጣው ሰው ላይፍ ላይ ነው ወይ ዓለም ላይ ነው እየቆረስክ የምትሄደውና አትሊስት የሚቀጥለው የሚመጣውን ሰው ሐሳብ ስራ መደገፍ ላንተ ብቻ ሳይሆን ለዛኛውም ሰውዬ ትክክል ነው እና I think ብዙ ሰው እሱን ኮንሲደር ማድረግ ያለበት ነገር ነው አሁን የተናገርከው ከዛ በተጨማሪ ኢንፍሉዌንስ ሜንሽን ያደረከው በጣም ደስ ያለኝ ነገር አለ ኢንፍሉዌንስ መጥፎም ሊሆን ይችላል እስካሁን ድረስ ደግሞ ሶሻል ሚዲያ ብዙ መጥፎ ነገሮችን ሴንትራል እንዲሆን ኦፖርቹኒቲ ሰጥቷል right because ጥሩ የሚሰሩ ሰዎች shy away ስለሚያደርጉ more ስራው ላይ ፎከስ ስለሚያደርጉ ምናምን ሌሎች የራሱ እንትኖች አሉ ግን እንደዚህ አይነት ጥሩ ስራዎች ደግሞ ሲሰሩ ሰውም እነዚህን ሰዎች እነዚህን በተለይ ወጣቶች ኢንካሬጅ ነው ማድረግ ያለበት ፖዚቲቭ የሆነ ኢምፓክትፉል የሆነ ያ ቀልድ ያስደስታል ጭፈራ ያስደስታል okay great ግን what real impact does it have መጨረሻ ላይ as a society ምን አይነት ልጆቻችን ቢያዩት መሳቀቅ የሌለብን ማፈር የሌለብን ኢንፋክት ልጆቻችን ቢያዩት ኢንካሬጅ ሊያደርጋቸው የሚችል ስራ የሚሰሩትን ሰዎች ነው ሰፖርት ማድረግ ያለብን እንደዛ አይነት ወጣት ነው ሰፖርት ማድረግ ያለበት and I completely agree with that yeah well thank you for sharing ስለ ሐሳብህን ስለገለጽክልን ጉዞህን አሁን የት እንዳለ potentially ደግሞ ለወደፊት ወዴት እየሄድክ እንደሆነ ሼር ማድረግ በመቻላችን በጣም ደስ ብሎኛል አመሰግናለሁ በመምጣት በመገኘነት እዚህ ሲሪስ ላይ and hopefully ከዚህ የተሻለ ደግሞ ብዙ ትልቅ ስራ ሰርተ ድጋሚ ጋብዘን ደግሞ ስለ ሌሎች ፕሮጀክቶች እናወራለን ብዬ ተስፋ አደርጋለሁ so thank you አመሰግናለሁ በጣም thank you doctor for having me it's a great and አይነት ፕላትፎርም አግኝቶ ስቶሪ ሼር ማድረግ and also it's great to be noticed so thank you for inviting me